ሄሎ። ሰላም እንዴት ነው? የኢትዮጵያ ግብርና ኤጀንሲ ተወካይ ዶዊት ካርስ እባላለሁ። እርሻውን በተመለከተ ምን ረዳው? ስለ ጤፍ እርሻ ልትነግሪኝ ትችያለሽ? እንዴት ማረስ እንዳለብኝ ማወቅ ፈልጌ ነበር። በጣም ጥሩ። ጤፍ መሬቱ በጣም ልምልም ያለና የደቀቀ የዘር አልጋን የሚያስፈልገው። መሬቱን በ3 እስከ 5 ጊዜ ማረስ ያስፈልጋል። በተለይ ደግሞ ገና ያልበቀሉ አረሞችን ለማጥፋት የመጨረሻውን እርሻ ዘር በሚዘራበት ቀን ማከናወን ይመከራል። የጤፍ ዘር በጣም ትንሽ ስለሆነች እንዳትቀበር ማሳው መደልደልና መረገድ ያስፈልጋል። ይህ ማብራሪያ አዘራሩን ግልጽ አደረገለት? መደልደል ስትይ እንዴት ማለት? በምንድን ነው መደለድለው? እጄ ላይ ያሉትን ነገሮች መጠቀም ከቻልኩ። እሺ፣ ማሳውን መደልደል ማለት እርሻው ዘር ከተበተነ በኋላ ላይ ላዩን ማጥበቅ ማለት ነው። ይህንን በእግር በመርገጥ ወይም እንስሳትን በላዩ በመንዳት ማድረግ ትችላላችሁ። ዋናው ሀሳብ የጤፍ ዘር በጣም ትንሽ ስለሆነች አፈር ውስጥ ጠልቃ ከገባች ለመብቀል ትቸገራለች። ስለዚህ መሬቱን በመርገጥ ወይም በመደልደል ዘሩ ላዩን እንዲሆንና በቀላሉ ብርሃንና አየር እንዲያገኝ ማድረግ ማለት ነው። ይህ አሁን ግልጽ ሆነልዎት? አዎ ግልጽ ሆኖልኛል። አመሰግናለሁ። ተባረኩ። እርሻውን በተመለከተ ሌላ የሚምረዳው ነገር አለ? አይ የለም፣ ጨርሻለሁ። አመሰግናለሁ። ዛሬ ስለረዳሁት ደስ ብሎኛል። ከመዝጋቱ በፊት ለወደፊቱ የተሻለ አገልግሎት መስጠት እንድንችል የእርስዎን መረጃ ቢሰጡን ፈቃደኛ ነዎት? ኦፍኮርስ። ምንድን ነው የምትፈልጊው መረጃ? እናመሰግናለን። የሚከተሉትን መረጃዎች ቢሰጡኝ ደስ ይለኛል። ሙሉ ስሞት፣ ስልክ ቁጥሮት፣ የሚኖሩበትን ወይም የሚሰሩበትን ክልልና ዞን። ኦኬ። ለምንድን ነው ግን የፈለግሽው? ማወቅ ፈልጌ ነበር። ለምንድን ነው መረጃውን የፈለግሽው? ይህንን መረጃ የምንፈልገው ለወደፊት የተሻለ አገልግሎት መስጠት እንድንችል ነው። ለምሳሌ የአንድን ክልል ወይም ዞን የአየር ጠባይና የግብርና ሁኔታ ስናወቅ ለገበሬዎች ይበልጥ ተስማሚ የሆኑ ምክሮችን ለመስጠት እንችላለን። ይህ ማብራሪያ ግልጽ ሆነልዎት? አዎ ግልጽ ነው። ስሜ ምህረተአብ ነው። ስልኬ 0911223344 ነው። የምኖረው ጎንደር ክልል ነው። ክልል ጎንደር ቦታ ነው። አዎ መረጃውን ተቀብያለሁ። ሙሉ ስሟ በረተው ሲሆን ስልክ ቁጥሮ 0911 2233444 ሲሆን የሚኖሩበት ክልል አሁን ጎንደር ነው ያሉት በአማራ ክልል ማለት ነው አይደል? አዎ እውነት ነው። እናመሰግናለን። መረጃው ተመዝግቧል።